በቃ ስራውን በቃ እኔ ማናደድ ብቻ ነው። እኔ ምን እንደማደርግ አላውቅም። በቃ አስቸጋሪ ሰው አቁሚ በቃ እኔ እንዲህ ነገር አልችልም አልፈልግም። ስነስርዓት ያዥ ቤት ውስጥ ስላልሆነ እኮ ነው እዚህ አይደለም ማለት ሐሳብህ እዚህ አይደለም አንተ ስነስርዓት ያዥ እንደዚህ ላይ በቃ እኔን እንትን ማለት ነው ፈልገው አንተ እኔን አፌን ማስያዝ ነው። እቺ ልጅ አሁን ምን ችግር አለው ብትመጣና እኔ ጋር ብትሆን ምንም ችግር የለውም። ግን የኔን ሐሳብ በቃ ሆም ብሎ የኔን ሐሳብ በቃ ለምን ይሆናል ነው አንቺ አልሽው አይሆንም። ሁሉ ጊዜ ነው በቃ ይሄ ነገር ደግሞ ምንድነው አረጋት የምታረጊው ታዲያ? ምን ሀረካት ምንድነው እንደዚህ ቁዝም የምትይው? አሁን ምንድነው የምትለኝ? እንደው አካበርሽ ስላልሆነ ነገር ላይ ምን ለመለፍለፍ አለብኝ እንዳትል አካበርሽ በጣም አንተ የምፈልገው እንደዚህ ነው። እኔ እንደዚህ እንደራሴ እንትን ነው የምፈልገው ራሴ ጥል ነው የምፈልገው በሀሳብና በጭንቀት እንዴት በቃ አንተ ፍላጎት እሱ ነው። ሰው እንዴት አንድ ቤት እየኖረ መስማማት ያቅተዋል? አንቺ በሁሉም ነገር እንደ ድሮ መስሎሽ ነው እንደምትሆኝ። ምንድነው እንደ ድሮ የማይሆን ምን አለ? አይ የሆነ ነገር አንዳንድ ነው የሚያስጨናናቃለው ነው። አንተ ማለት ነው ወይ አንተ በእኔ ሐሳብ ላለመስማማት ነው? ምን የኔ ልጅ ማለት እኮ አንተም ልጅ ነህ። ልጅ ደግሞ ልጅ ነው። አሁንም እዛው ነሽ? አሁንም እዛው ነኝ። ምንድነው በዚህ አጀንዳ ሌላ ነገር አስበሽ ነው ወይስ ምንድነው? ምን አስባለሁ? ታዲያ ምንድነው? ትናንትና ስምምነት ላይ ይሄን ነገር እኔ ጋር ማትስማማው ለምንድን ነው? ትናንትና እኮ አውርተን ጨርሰናል። እሱ ምን አውርተናል? በቃ አውርተን ጨርሰናል። ነግሬሻለሁ። ያንን ያልኩሽ ደግሞ ብዙም ያን ያክል ማስረዳት አይጠበቅብኝም። እንግዲህ መረዳት ነገር አለ። አንቺ በራስሽ መረዳት አለብሽ ብዬ ነው የማስበው። አንቺ ግን ያልኩሽን ነገር አታከብርም እንዴ? ቆይ ማክበር አለ ማክበር ሌላ ነገር። በቃ እኔ አይቻልም አልኩኝ አይቻልም። በቃ እኔ የምፈልገውን ነገር የማልፈልገው ነገር ከሆነ በቃ አልፈልግም። ከሁሉም ነገር በላይ እኔ ከፈለኩት ሰው ጋር ነው የምኖረው ወይ ደግሞ እንደፈለኩ ነው የምኖረው እንጂ እኔ ፈልገኝ እየኖርክ አይደል እንዴ? ስለዚህ ልጄንም መፈለግ አለብህ። ለምንድን ነው ይሄን ነገር አንተ እንትን ነው የምትለው? ምንም እንትን የለውም። አንተ ሲጀመር የኔም በዚህ መኖር ፍላጎት ስለሌለህ ነው ያን ያህል እንደዚህ የምትለው። ምን አገናኘው? ያንን ምን አገናኘው? እስከዛሬ ድረስ ስንት ነገር ስትላልነበር እናንተ ትምጣ ምን ትበለጂ ትሆን ምን ስንት ነገር ስትላልነበር ዛሬ ከመሬት ተነስተ ይሄን ነገር እንዴት እኔ በትክክል ትምጣ ብዬ ራሴን ብዬ አዘጋጅቼ ደግሞ እንትን ስል አንተ ደግሞ አፈልግም ድሮም እንደማትመጣ እንትን ስለምታውቅ ነው ያን ያክል እንትን ያልከው። ምንም ማስመሰል አይጠበቅብህም ደግሞ አልፈልግም አለቀ በቃ። በዚህ ጉዳይ ላይ ነው እኔና ለማክበር ነው ሁሉ እኮ የዚህ ተስፋ የሚያመጣ ይሄ ነው። እያለቀሱ ለመኖር እኮ የትም መኖር ይቻላል። ሰው ደስተኛ ሆኖ ነው መቼስ ቤቱ መኖር ነው። ይኸው ሳዲ ልንገርሽ ነኝ ይሄ እኔ ያልኩሽ ሐሳብ አልተመቸሽም አይደለ? ከፈለግሽ አንቺ እዚያ ሆነሽ እሷ ጋር መኖር ትችያለሽ። በቃ እኔ አጨቅጭቀኝ አይቻልም አልኩኝ አይቻልም። እንደዚህ ነው የምትለው? በቃ አንቺም ከፈለግሽ እዚያ ሄደሽ መኖር ትችያለሽ። ይሄ ብያለሁ እኮ ነው። ምንድነው? እኔ እኮ ተረድቻለሁ። አይ እኔ ስለማፈልግ ነው ያልፈለከው እሷን። እኔ ጨርሻለሁ እኮ አንተማ ጨርሰሃል። እንዴት አጨርስም? የልብህን እየተናገርክ አይደል? እንደዚህ መሀል የምጎዳውና እኔ ነኝ ሌላ ነገር ነው እንትምለው። ቢያንስ ለሰው አይምሮ እንኳን ትንሽ ማለት ነው። ሌላው ነገር ሁሉም ነገር ይቀራል። ግን ለሰው ጭንቅላት እዚህ ለሚደፋ እንጀራ ብዙ መናገር አልፈልግም። ግን አንተ ቢያንስ ለኔ ትንሽ እንኳን ትንሽ ሲጀመር አንተ ልብህ እንትን ካለ እኮ ቆይቷል። እኔ ነኝ እንጂ ዝም ብዬ እዚህ እንትን ማለት ያስኩት ሐሳብህም እቅድህም አላማህም ሌላ ነገር እንደሆነ አውቃለሁ። ግን ቢያንስ እኔ ይሁንሽ ችግር የለውም በምፈራው ሰው
ቢያንስ በምታከብረው ሰው እንኳን አስጠይቀሃለሁ ብዬ ነበር ማስበው። ሄደሽ አንቺም እዛው ከፈለግሽ አብረሽ ኖሪ እኮ ለእኔ እንኳን ፍላጎት ስለሌለህ ነው እኮ ሌላ ሰው አስጠይቀሃለሁ፣ በምፈራው ሰው አስጠይቀሃለሁ። እስኪ አንቺ እንኳን መፈራ ሰው አይደለም እኔ ጓደኞች ወይ ደግሞ እኔ ሌላ ሰው ይሄን ነገር ይስማና ማለት ነው አለቅሽም። የመጨረሻ ነው የምንጣላው። አንቺ አንድ በአንድ ነገር የሆነ ሰውን ከጠመርሽ ነው። አይሰለችሽም ሁሉ በቃ ለጊዜው አይቻልም አልኩ አይደል? አይቻልም ነው በቃ። ከፈለግሽ ሌላ ጊዜ እናወራበታለን። አሁን ይሄን ፋይል ዝጊ፣ ይሄን ነገር አቁሚ። ከዚህ በኋላ ነገርኩሽ እንግዲህ አቁሚ በቃ። እኔ እንዲህ አይነት ነገር አልችልም፣ አልፈልግም። ስነ ስርዓት ያዥ። ቤት ውስጥ ስላልሆነ እኮ ነው እዚህ አይደለም። አይ ሐሳብህ እዚህ አይደለም። አንተ ስነ ስርዓት ያዥ። እንደዚህ ላይ በቃ እኔን እንትን ማለት ነው ፈልገው። አንተ እኔን አፌን ማስያዝ ነው። እኔ ደግሞ ላመንኩበት ነገር ያን ያክል እኔ ወደ ኋላ ምን አይነት ሰው አይደለም። በቃ እንደፈለግሽ አድርጊ። በቃ ከዚህ በኋላ እኔን እንዳታማክሪኝ። ከዛ በኋላ ውሳኔሽን አንቺ የፈለግሽውን አድርጊ። እኔም የራሴን ውሳኔ ወስናለሁ። ከዛ ጨርሰናል። ጨርሰው ነገር የለም። ሁሉንም ነገር አቦካክቶ ጨርሰናል የሚባል ነገር የለም። የሰው ቀልብ ሰብሮ የሰው አይምሮ ሰው እንኳን አብሮት የሚኖረውን ሰው አይደለም ሌላ ሰው እንኳን አብሮት ይኖራል አይደለም የራስ ሰው ቀርቶ ማለት ነው። ሰው ማለት ቢያንስ አብሮት እንኳን ለሚኖረው ሰው ማለት ነው የሚራራ ሰው ነው። አብሮት ለሚኖረው ሰው ግድ የለውም። ለመንገድ የለውም የሚያስጠቃኝ ነገር በቃ እቺ ልጅ አሁን ምን ችግር አለው ብትመጣና እኔ ጋር ብትሆን አሁን ምንም ችግር የለውም። ግን የኔን ሀሳብ በቃ ሆም ብሎ የኔን ሀሳብ በቃ ለምን ይሆናል ነው አንቺ ያልሽው አይሆንም። ሁሉ ጊዜ ነው በቃ ይሄ ነገር ደግሞ አሁን በቅርብ ጊዜ ከቅርብ ጊዜ ወዲህ ቢያንስ ያመጣሁትን ሀሳብ እንኳን ተቀብሎ እንደ ሀሳብ እንትን አይለኝም። አንቺ እኔ ያልኩት ብቻ አይሆንም። በቃ እኔ ብቻ ስላልኩኛን ነገር እኔ ስላመጣሁት አይሆንም። ምን አይነት ነገር ውስጥ እንዳለሁኝ አላውቅም። ብቻ እኔ አሁንም ቢሆን ተስፋ አልቆርጥም። ምክንያቱም ነው እንግዲህ የወለደ ያውቀዋል። ግን እሱ ቢሆን ከባድ ሁኔታ ውስጥ በቃ የሰው ልጅ አንዴ ጸባዩ ጥሩ ነው ብላችሁ አይታችሁት ይሆን ይችላል። ግን እያደር ጸባዩ እየተቀያየረ በቃ የሚያደርገው ነገር ሁሉ ሰው ለማናደድ አጠገቡ ለዛውም አብሮት የሚኖረውን ሰው ለማናደድ ነው የሚያደርገው ነገር ሁሉ ነገር በቃ ስራውን በቃ እኔ ማናደድ ብቻ ነው። እኔ ምን እንደማደርግ አላውቅም። በቃ አስቸጋሪ ሰው እንደምታስቡት አይደለም። ደግሞ በዚህ 3 ልጆች አሉ። የልጆቻችሁ ነገር ያሳስባችኋል። ግን ሰው ደግሞ አብራችሁ የሚኖር ሰው እናንተ መጉዳት ብቻ ሲሆን አላማው በጣም ያሳዝናል። አላውቅም እኔም እንደምላችሁ ራስን ምን እንደማደርግ ምን እንደምወስን ራሱ ግራ ግብት የሚል ነገር ነው። በቃ ለነጋሪም ለሰሚም በቃ የሚያስጠላ ነገር ማለት ነው። በቃ አይብሮዬ ዝውር በቃ ጭንቅላቴ ሀሳቤ ሁሉ በትንትን በቃ አንድ ነገር እንኳን እንዳይተኩረት እንኳን አንድ ቃል አነሳ ሂጂ ምን እንደማነሳ እንኳን አላውቅም። በቃ አይምሮዬ መበታተን ነው ጭንቅላቴ ሌላ ነገር የማሰብ ብዛት ማለት ነው። እና በቃ እኔ የምፈራው አሁን ለሌላ ነገር ሳይሆን ለጤናዬ ነው። እኔ በቃ ወደ ሌላ ነገር እየወሰደኝ ነው።